በአሰቃቂ ሁኔታ መግደሉን ፖሊስ ምርመራ አድርጎ ጨርሶ መረጃ ሰብስቤያለሁ ብሎ በእኔ በኩል የተሟላ መረጃ ስላለ ክስ መስርት ብሎ ለአቃቢ ሕግ ኬዙን ሲሰጥ መጀመሪያ ክሱ እንደውም በኦሮሚያ ክልል ነው መታየት ያለበት የሚል ግብግብ ነበረ ከፖሊስ ላይ ለመውሰድ። ከዛ በኋላ ፖሊስ እንደምንም ብሎ ክሱን ምርመራውን ጨርሶ መረጃ ተሟልቶልኛል፣ እሱ መፈጸሙን አረጋግጫለሁ፣ የአካባቢ የምን ማስረጃዎች አሉኝ፣ የሰው ምስክር ብሎ ጨርሶ ለአቃቢ ሕግ ከሰጠ በኋላ አቃቢ ሕግ አያስከስስምም አላለም፣ መረጃ ጎደለብኝም አላለም። ፋይሉን ይዞት ቁጭ አለ። ማስጠንቀቂያ ከውስጥ የሚሰሩ ድራማዎች ስለነበሩ ፋይሉን ይዞት ቁጭ አለና የተሰጠው ጊዜ እስኪያልፍ ድረስ ከጠበቀ በኋላ ከአንዱ ዓለም ጠበቆች ጋር ተነጋግረው አቃቢ ሕግ በሕጉ በተፈቀደለት ጊዜ ውስጥ ክስ ስላልመሰረተ አካልን ነፃ ይውጣልን ብሎ አቃቢ ሕጉ የሱ ጠበቃ ጥያቄ እንዲያቀርብ አድርገው ራሳቸው ከዛ እሱን ካስወጡ በኋላ መልሰው ጉዳዩን በአባገዳ እንዲታይ ያደረጉት። ምክንያቱም ከዛ በፊት የገዳዩ የኛ ሰው ነው፣ ኦሮሞ ነው፣ የኛ ዘፋኝ ነው እና ከመጀመሪያውም ጉዳዩ በፖሊስ መያዝ የለበትም በአባገዳ መያዝ ነው ያለበት ብለው ፓብሊክሊ አድቮኬት የሚያደርጉ ሰዎች ነበሩ። እንዳሉትም ጉዳዩ ለአባገዳዎች ተሰጠ፣ የወንጀል ጉዳይ። እሱን ጉዳይ የሚያነሱ ሰዎች ሁሉ እንደ ጠላት እየተወሰዱ በሴቶች ጉዳይ ላይ ይሟገቱ የነበሩ ልጆች ታስረው ከሀገር ሁሉ የተሳደዱ አሉ፣ ኢትዮጵያን እንዲለቁ የተደረጉ አሉ። ለምን ይህን ኬዝ ታነሳላችሁ ተብሎ እና ይሄ ሰው በነፃ ወክ ያደርጋል ምንም ያለ ምንም ችግር